የቅዱስ ሮማኒዮስ የወንጌል የማይጠፋ ድምፅ ፍጹም ነኝ ተከታተሉ። የክርስትና ታሪክ ጥልቅ ስሩን የዘረጋው በሰማዕታት ደም ላይ ነው። የጥንቷ ሮም በግርማ ሞገስና በወታደራዊ ኃይሏ ዓለምን ስታስፈራራ፣ በዚያው ልክም የክርስቶስን ወንጌል ለመጨፍለቅ የማትፈነቅለው ድንጋይ አልነበረም። በዚያ የጨለማ ዘመን ግን የሞትን ፍርሃት የናቀና የንጉሳውያንን ስልጣን በእውነት ኃይል የተገዳደረ ትውልድ ነበር። ከነዚያ ጀግኖች መካከል አንዱ የቂሳሪያ ዲያቆን ቅዱስ ሮማኒዮስ ነበር። ሮማኒዮስ በንጉሥ ዲዮቅልጥያኖስ ዘመን ክርስቲያኖች ለጣዖት እንዲሰግዱ በግድ ሲደረግ ብዙዎች በፍርሃትና በመንቀጥቀጥ የክህደት ዕጣን ሲያጥኑ፣ ሮማኒዮስ ግን ዝምታን አልመረጠም። በሮማውያን አደባባይ ቆሞ እውነተኛው አምላክ ክርስቶስ ብቻ ነው በማለት የሮማን ጣዖት አምልኮን በድፍረት አወገዘ። ይህ ጩኸቱ ምድርን ያንቀጠቀጠ የነጻነትና የእውነት ድምፅ ነበር። ንጉሡ በሮማኒዮስ ድፍረት ተቆጥቶ ቃላት እንዳይናገር ምላሱን እንዲቆርጡት አዘዘ። ይህ የሮማውያን ጭካኔ የሮማኒዮስ ሞራል ለማንበርከክ፣ ድምፁን ለማጥፋትና ለሌሎች ክርስቲያኖች ማስጠንቀቂያ ለመስጠት ታስቦ የተደረገም ነበር። ነገር ግን ታሪኩ እዚህ ጋር ነው ያለው። የሮማኒዮስ ምላስ ከተቆረጠ በኋላም እንኳን በተአምራዊ ሁኔታ አምላኩን ማመስገንና የክርስቶስን አምላክነት መመስከር ቀጠለ። የሥጋን ቁራጭነት መንፈስን እንደማይገድበው፣ ምላስን መቁረጥም የእውነትን ቃል እንደማያግድ ሕያው ምስክር ሆነ። በምላሱ መቆረጥ የዓለሙን ሥልጣን ባዶነት፣ የሞትን ማስፈራሪያን በጽናት ፊት እንዴት እንደሚወድቅ አሳየ። የእርሱ ሕይወት እውነትን በልቡ የያዘ ሰው ምንም እንኳን ሥጋዊ ምላሱ ቢቆረጥም ድምፁ ፈጽሞ እንደማይታፈን የሚያሳይ ሕያው ምስክር ነው። ሮማውያን የፈለጉት የክርስቶስን ቃል መዝጋት ነበር። ሮማኒዮስ ግን ምላሱ ተቆርጦ በመናገር ከቃላት በላይ የሆነውን መልእክት አስተላለፈ። እውነት በሥጋ አይገደብም፣ በዓይን አይታሰርም፣ በምላስ አይወሰንም፣ ይልቁንም በልብ ይመነጫል። ይህ ልዩ መስዋዕትነት የጥንቷ ቤተ ክርስቲያን ለምን ልታሸንፍ እንደቻለች ምስጢሩን ይገልጻል። ሮማውያን የሞትን ፍርሃት በሰዎች ላይ ለማንገስ ሲጥሩ፣ እንደ ሮማኒዮስ ያሉ ሰማዕታት ግን ሞትን በራሱ ድል ነስተው የዘላለም ሕይወትን መስበካቸው የሮማን ግርማ ወረወረው። የሮማኒዮስ ሕይወት እውነት የሚቆረጠውን ምላስ ሳይሆን ከዛ በስተጀርባ ያለውን ልብ የሚመለከት መሆኑን፣ የመለኮታዊ ፍቅር ኃይል ከየትኛውም ሰብአዊ ስልጣን በላይ መሆኑን አሳየ። በመጨረሻም ሮማኒዮስ በሰማዕትነት ሕይወቱን ቢያጠናቅቅም የእርሱ ያልተቆረጠ ድምፅ ግን ለዘመናት የክርስትናን እውነተኛ ማንነት ሲያስተጋባ ኖሯል እስከ ዛሬም ድረስ።